ከራሳችሁ ጋር የሚያጣላችሁንና ራሳችሁን ለመቀበል እንዳትችሉ የሚያደርጋችሁን ማንነት ተላብሳችሁ የምታገኙት ምንም አይነት ነገር ስኬት ሊሆን አይችልም። ሁሌም ቢሆን መድረስ የምትፈልጉበት ቦታን ስታስቡ እዛ ቦታ ለመድረስ የሚያስፈልጋችሁን ማንነትና ስብዕናን በደንብ ልታስተውሉ ይገባል። ስኬት ብላችሁ ለራሳችሁ የሰጣችሁት ቦታ ላይ ለመድረስም የምትከፍሉትን ዋጋ በትክክል መረዳትም አለባችሁ። ይህንን ደግሞ ለመረዳት መጽሐፍ ቅዱስ ላይ ከተቀመጠልን ከይሁዳ ታሪክ የተሻለ ታሪክ ልናገኝ አንችልም። ይሁዳ ክርስቶስን በመሸጡ ምክንያት ገንዘብ ማግኘቱን ማንም ሰው ሊክድ አይችልም። ነገር ግን ይህንን ታሪክ እንደ ስኬት ታሪክ ሊወስደው የሚችል ሰው የለም። ለምን ብላችሁ ከጠየቃችሁ ደግሞ በክርስትና ሃይማኖት ውስጥ ከሚሰጠው ትልቅ ኃጢአትነት በተጨማሪም ይሁዳ የሚለው ስም በዓለም አቀፍ ሁኔታ ተቀባይነት ያገኘ የካህዲያን ስም ሆኗል። ይሁዳ የሚለውን ስም በራሱ ስትሰሙት ራሱ የክህደት መለኪያ ተደርጎም ይወሰዳል። አለ አይደል? እንደውም አይምሯችሁ ውስጥ የሆነ አይነት ደውልም ሊሰማችሁ ይችላል። ነገር ግን ይሁዳ ክርስቶስን የሸጠበት ገንዘብ ማለትም 30 ዲናር በጊዜው ትንሽ የሚባል ገንዘብ አልነበረም። ነገር ግን ይሄ ገንዘብ ትንሽ መሆኑ ወይም ትልቅ መሆኑ ምንም አይነት ልዩነት አያመጣም። ለዚህም ደግሞ ምክንያቱ ይሄ ገንዘብ በጤናማ መንገድ አለመምጣቱ ነው። ታዲያ ከይሁዳ ታሪክ ውስጥ በጣም የሚገርመው ይሁዳ ይፈልግ የነበረውን 30 ዲናር ከተቀበለ በኋላ ደስተኛ ሊሆን አልቻለም። ታዲያ ይሄ ሰው ሲፈልግ የነበረውን ነገር ካገኘ በኋላ እንዴት ደስተኛ ሊሆን አልቻለም ለሚለው ጥያቄ መልሱ ይሁዳ ደስተኛ ሊሆን ያልቻለው በገንዘቡ ሳይሆን ደስተኛ ያልሆነው በራሱ ነው የሚል ይሆናል። ስለዚህም እዚህ ጋር አንድ አባባል ልንገራችሁ። በዚህ ዓለም ላይ ትልቁን ደስታ ማጣት ማለት ውስጣዊ ደስታን ማጣት ነው እንጂ ከውጫዊ ነገሮች የሚመጣ ደስታን ማጣት አይደለም። አሁን ደግሞ ደስታን ለሁለት ከፍለን እንየው እስቲ። መጠነኛ ደስታ ማጣትና ከመጠን በላይ የሆነ ደስታ ማጣትን ብለን እንውሰዳቸው። መጠነኛ የሆነ ደስታ ማጣት ምናልባት ለህይወታችን ጠቃሚ ሊሆን ይችላል። ምክንያቱም በስራችሁ ብዙ ደስተኛ ካልሆናችሁ የተሻለ ስራ እንድትፈልጉ ምክንያት ሊሆናችሁ ይችላል። በተቃራኒው ግን ይሄ ነገር በጣም የተጋነነ ሆኖ ከፍተኛ ደስታ ማጣት ላይ ከደረሳችሁ የሚታያችሁ ነገር ሁሉ ጥፋትና ውድመት ብቻ ይሆናል ማለት ነው። መጨነቃችንና የተሻለ ነገር ማሰባችን በመጠኑ መሆን አለበት እንጂ አይናችንን አውሮን ህይወታችንን ሊያበላሽ አይገባም። በኒውዮርክ ማንሃተን ጎዳና ላይ መንገድ ልትሻገሩ ስትሉ በመንገዳችሁ ላይ ፈጣን መኪና እየበረረ ቢመጣ መደንገጣችሁ ለመልካም ነው። ምክንያቱም ለጊዜው እግራችሁን ወደ ኋላ መልሳችሁ መኪናውን ታሳልፉታላችሁ ማለት ነው። እናንተም ከመገጨት ትደናላችሁ። ስለዚህ አሁን ይሄ ጭንቀት ወይም ይሄ መደንገጥ እናንተን ለማዳን ወይም ህይወታችሁን ለመቀጠል የሚጠቅም መጠነኛ ድንጋጤ ነው እንጂ እናንተን ለማጥፋት አይደለም። ጥንቃቄ እንጂ መረበሽ አይጠበቅባችሁም። መጠነኛ ፍርሃት እንጂ የሚያጠፋችሁ ፍርሃት ላይ መድረስ የለባችሁ። የጥላቻ አይነት ስሜት ውስጣችሁ ሲመጣ በተቻላችሁ መጠን አጋናችሁ አትጠቀሙት። ስራችሁን አትጥሉ፣ በአካባቢያችሁ ያሉ ሰዎችንም አትጥሉ። ጥላቻን መጠቀም ያለባችሁ ኢቭል ለሚባሉ ነገሮች ብቻ መሆን አለበት። አሁን የይሁዳ ታሪክ ጋር ስንመለስ ይሁዳም ራሱን ጠላ፣ ራሱን ተጸየፈ። ደስታ ብሎ ያሰበውም ገንዘብ ያንን ደስታ ሊያመጣለት አልቻለም። ስለዚህም ገንዘቡን ወስዶ ጌታን ለሸጠላቸው ሰዎች ለመመለስ ሞከረ። እነሱ ግን እኛም የምንፈልገውን አግኝተናል፣ አንተም እንደዛው፣ ስለዚህ ውጣልን ብለው አባረሩት። በዚህ ጊዜም ራሱን ከቀድሞ የበለጠ በጣም አጥብቆ ጠላው። ስለዚህም ላደረገው ነገርና ለካሃዲነቱም ራሱን ሰቅሎ ሞተ። ዛሬ ላይ ይሁዳ ለሰው የሚጠቅም ነገር ተናገር ቢባል የሚናገረውም ነገር ካለ ይሄ ይሆናል ብዬ አስባለሁ። የምትፈልጉትን ነገር ለማግኘት ስትሉ ምን አይነት ሰው እየሆናችሁ እንደሆነ በደንብ ማስተዋል አለባችሁ ብሎ እንደሚነግረንም አልጠራጠርም። የዛሬው ባለ ታሪካችን ጂም ሮን ይባላል። አሜሪካ ውስጥ በጣም ታዋቂ ከሆኑ ኢንተርፕረነሮችና የቢዝነስ ሰዎች አንዱ ነው። ታሪኩንም በዚህ መንገድ አቀረብኩላችሁ። ከታሪኮቹ መካከል የቱ እንደወደዳችሁት እንዳውቅ ኮመንት ላይ ጻፉልኝ። በቀጣይ እንዲሰራላችሁ የምትፈልጉት ካለም በኮመንት አሳውቁኝ። እስከ መጨረሻው ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። ተመሳሳይ ቪዲዮዎችንም ለማግኘት ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።